በርካታ ስራዎችን እየሰራን ነው በመልሶ መጠቀም። ይሄን ያው መልሶ መጠቀም ስንል ማቴሪያሎችን መልሰን ጥቅም ላይ ማዋል ወይም ደግሞ ግብአቶችን ከምንጥል መልሰን ጥቅም ላይ ማዋል ነው ዋና ዓላማው ማለት ነው። ይሄ ደግሞ ከኢኮኖሚ ከገቢ አካባቢውን ጽዱ ከማድረግ አንፃር ትልቅ ጠቀሜታ ስላለው ይሄ ዘርፍ ደግሞ ይሄንን በተመለከተ በርካታ ስራዎችን ማህበራትን በማቋቋም በየአካባቢው ደግሞ ነዋሪው ቆሻሻን መጣል የሚል አስተሳሰብን ትቶ ቆሻሻ ሀብት ነው ወይም ደግሞ ገንዘብ ነው የሚል አስተሳሰብ እንዲኖረው በተለያየ መልኩ ለህብረተሰቡ ግንዛቤ እየፈጠር ይሄንን በተጨባጭ ደግሞ ማህበራት በማደራጃት ቆሻሻ ጥቅም መሆኑን እያሳየን እንገኛለን ማለት ነው። የተሰማራ ነው መልሶ መጠቀም ነው የሚባለው። በፊት ቆራሌዎች ምናምን ነበር የምሰራው እየዞርኩ አመጣ ነበረ። አጋጣሚ አንድ እናት ነበሩ እንደዚህ እየዞርኩ ሳመጣ ማስቀመጫ ሰጠችኝ እና እያስቀመጥኩ እያለ በአጋጣሚ ደረቅና ቆሻሻ ለምን እንደዚህ ተደራጅተህ ለምን አሰራም ቦታ እኮ እንሰጣለን ምናምን አሉኝ። በዛው ማህበር መስርተን ለ6 ሆነን ማህበር መስርተን ተቀበልኩ 2015 ማለት ነው። ከዛ በኋላ ያው እዚች ቦታ ላይ ከ2015 ጀምሮ እየሰራን ነው። ይህ ቦታ እነዚህ ቆሻሻዎች አሁን ከፕላስቲክ ጀምሮ ዛጋ ያው ማይክ አለ፣ እዚህ ብረት አለ ለብቻው ነው። ይሄ ቆርቆሮ ነው፣ ቀጭንና ወፍራም ይባላል። ያው እየለየን እነሱም ድጋፍ ይሰጡናል። በፊት ዝም ብለን ነበር የምናከማቸው፣ ግን ይሄን በዚህ ብታረጉት ምናምን ብለው አስተማሩን። ያው በስርዓት አሁን አንደኛ ደረጃ ሁለተኛ ደረጃ እያለን ፕላስቲኩም ለብቻ እየለየን ያስቀመጥን ነው። ከተማ የሚያቆሽሽ እንትን ማለት ነው። ከዛ ወደ ገንዘብ እየተለወጠ ነው። ከትንሽም አሁን ያው ራሳችንን እንችላለን እየኖርን ነው። ልጆችም እያሳደግን ነው። ከዚህ በፊት እኔ ብቻዬ ነበር የምሰራው፣ ህጋዊ አልነበርኩኝም። ራሴ እየዞርኩኝ አመጣና አጠራቅመው ነበር። ከዛ በኋላ እነሱም ህጋዊ ሳትሆን እዚህ ጋር መስራት አትችልም ምናምን ሲሉኝ ከአንድ ቦታ ወደ አንድ ቦታ ሲያሸጋግሩኝ እያባረሩኝ ምናምን ነበር። ዛሬ ግን ህጋዊ ሆኜ ተረጋግቼ እየሰራው ነው ጓደኞቼም ጨምሬ። ከዛ በኋላ ግን ህጋዊ ሆኜ መስራት ከጀመርኩ በኋላ ግን እግዚአብሔር ይመስገን ያው ተረጋግቼ እየሰራው ነው። ከጓደኞቼ ጋርም ቢሆንም አሪፍ ነው። ከሰፈር ላይ ያገለገሉትን የወደቁ የነበሩትን ወደ እንትን ስራ ማምጣት ማለት ነው፣ ወደ ጥቅም ማዋል ነው የኛ ስራ። ስናመጣቸው ወደቁ የነበሩትን ህንጻ ሲሰራ ምናምን ተቆራርጦ የተጣሉትን እኛ ወደ ጥቅም ነው የምናውላቸው። ቤት ሲሰራ አንዳንድ ቤት ሲሰራ ቆርቆሮ ተቆርጦ የተጣለውን ወደ ስራ እናስገባቸዋለን፣ ወደ መልሶ መጠቀም ማለት ነው። ጄሪካኖችም የተበላሹ የተቀዳደሉ ጄሪካኖች እንደዛው፣ ፕላስቲኮች የተለያዩ ፕላስቲኮች እንደዛው ነው መሰራቸው። ስራዎቻችን እንደዛ ናቸው። ወደ ማቅለጫ ነው የምናስገባቸው። እንደዚህ እንደ አዲስ ተሰርቶ ይመጣል። ቆሻሻ ሀብት ነው ወይም ደግሞ ቆሻሻ ወርቅ ነው ብለን ቆሻሻ ጥቅም መሆኑን ያሳየናቸው ከነዛ ውስጥ አንዱ ማሳያ የሚሆነው እነዚህ እዚህ ጋር የምታያቸው ወይም ደግሞ ቅድም ያየናቸው ማህበራት ተደራጅተው ነው እዚህ ላይ እየሰሩ ያሉት እና እዚህ ጋር ሲደራጁ እዚህ ጋር የሚጣሉ ወይም ደግሞ ጥቅም የላቸውም ተብሎ የተጣሉ ቆሻሻዎች ናቸው እዚህ ጋር ቅድም ያየናቸውና እነዚህ ቆሻሻዎች አንደኛ መልሰን ጥቅም ላይ እናውላለን፣ ሪሳይክል የምንለው ማለት ነው። ሪሳይክል የምንለው ነው። ሁለተኛ ደግሞ ዑደት በማድረግ በተለያዩ ቅርጽ ወደ ሌላ ወደ ማቅለጫ ወደ ተለያየ ነገር ውስጥ በመግባት ሌላ ነገር ለመስራት ያገለግላል። ይሄ ደግሞ ትልቅ የገቢ ምንጭ ወይም ደግሞ የስራ እድል ፈጠራ ላይ ትልቅ ተጽዕኖ እየፈጠረ የሚገኝና ለበርካታ ስራ አጦች በዚህ ልክ ስራ እየፈጠርን እንገኛለን። ከዚህ ውስጥ ማሳያው እንደ ወረዳችን በቂርቆስ ክፍለ ከተማ ወረዳ 3 በጽዳትና ውበት አስተዳደር ጽሕፈት ቤት የመልሶ መጠቀምና ዑደት ማድረግ ቡድን ስር ወደ 6 የሚሆኑ የመልሶ መጠቀም ማህበራት አሉ፣ በዚህ ዘርፍ የተደራጁ ማለት ነው። ስለዚህ ከ2013 ጀምሮ በርካታ ስራ አጥ ዜጎች ወይም ደግሞ ወጣቶች እዚህ ላይ እየተደራጁ የገቢ ምንጫቸውን እያሳደጉ ይገኛሉ። አሁንም ደግሞ በዘንድሮ 2018 የመጀመሪያው ግማሽ ዓመት ላይ ወደ 3 የሚሆኑ ማህበራት አደራጅተን ዘርፈ ሰፊ ወይም ደግሞ መጠነ ሰፊ ስራዎችን እየሰራን እንገኛለን። ተመስገን እየሰራን ነው። ያው ፊት ድካም ነበረው። አሁን ግን ቦታ ስላለን አንደኛ ፊት እየዞርን ነበር እንትን የምንለው። አሁን ሁለተኛ እዚህ ሚዛን አስቀምጠናል።
ሰዎችም እንደዚህ የዞሩ የሚሰበስቡ ያመጡልናል። እኛም እየተንቀሳቀስን እንደዚህ ሲያደውሉም ሄደን እናመጣለን። ያው ለውጣል ተገቢ አንፃር አይ ገና ነው ብቻ ገና ቅርብ ጊዜ ነን እንደዛ ካደረግን 4 ወራችን ምናምን ነው ከዚህ ዓመት ነው እንትን ያልነው። ብቻ አሁን ባለው ሁኔታ ጥሩ ነው፣ ከበፊት ከነበረው የተሻለ ነው። ከማደራጀት ጀምሮ መጀመሪያ እንደነገርኩ አደራጅተውናል። አደራጅተው ይችን ቦታ እንድሰጡን አድርገናል። ደረቅና ቆሻሻዎች ናቸው እና ከተደራጀን በኋላ ድጋፍ ያደርጉልን ስልጠና በአመት እንሰለጥናለን። በአመት ሌላ ትምህርት ያው የስልጠናውን እንደዚህ እንዳልኩ ያው ደረጃ በየደረጃዎቹ እንዲቀመጡ ትምህርት እንወስዳለን። ያው በቦታ ደረጃ ቦታውን ለጊዜው መንገድ ላይም ቢሆን ለጊዜው እየሰራን ይህ በግል ነው እስካሁን ተደራጅተን እየሰራን ያለነው። ቦታ ይሰጣቸዋል ተብለናል። ቦታ አልተሰጠንም። ኖርማል ነው መሰራው እስከዛሬ ድረስ። ይሄንን ያንሰናል። ቦታ የለንም፣ አልተሰጠንም። አንዳንዴ ደግሞ ሞቶች የሚያደርጉት ነገር አለ፣ ክትትል ያደርጉልናል። እነሱም አሪፍ ናቸው። በየጊዜው ወደ ክፍለ ከተማ ምናምን ሄዳለን ስልጠና፣ የምንሰራቸው ስራዎች ይነግሩናል። ይሄ ቢሆን ይሄ ነው ምናምን እያሉ ይነግሩናል የስራው አይነት። ቀጣይ ላይ ያሰብነው ያው ይሄን ስራ አጠናክረን መቀጠል ነው። ምክንያቱም ያው የሚጣል ነገር የለም። ቆሻሻ ያው ድሮ አመለካከታችን ቆሻሻ ምንም ጥቅም የለውም የሚል አስተሳሰብ ይዘን ነበር ስንንቀሳቀስ የነበረው። አሁን ላይ ግን ቆሻሻ ምንም አይነት የሚጣል ቆሻሻ የለም ማለት ነው። በዘርፉም ስናይ ለምሳሌ የወረቀትና ካርቶን አለ፣ ብረታ ብረት አለ። እነዚህ ኮምፖስት የሚሰሩ በተለይ ኮምፖስት ላይ አሁን አብዛኛው ስራ የሚጠረጉ ቆሻሻዎች ወይም ደግሞ ተረፈ ምርቶች ሊሆኑ ይችላሉ። ሊበሰብሱ የሚችሉ ነገሮችን ወደ አንድ በማምጣት አሁን መንግስታችን ያው በጀመረው ይሄ ኮምፖስት ማምረት የኮሪደር ልማት ላይ ግሪነሪዎችን ላይ ይጠቀማሉ። ከዚህ በፊትም እየመጡ እየወሰዱ ስለሆነ ይሄንን ደግሞ በስፋት በመስራት አካባቢውን ጽዱ በማድረግ ደግሞ ይሄንን ከፍ አድርገን ቁጥሩን ጨምረን የሰዎችን በቆሻሻ ዙሪያ ያላቸውን አመለካከት በመቀየር ግንዛቤ በመስጠት ከጊዜ ወደ ጊዜ ሰው ራሱ አውቆ ያለማንም ቀስቃሽ ወደዚህ ስራ ገብቶ ቆሻሻ ጥቅም መሆኑን አንዳንዶቹ እየመሰከሩ ነው። አሁንም ያዩም ስለሆኑ ይሄንን ደግሞ በስፋት እንደ ወረዳ ሁሉም ሰው ይሄን ግንዛቤ ይዞ ወደፊት ከኛ ጋር እንዲሰራ በተለያየ መድረኮችን በመጠቀም የተለያዩ ንቅናቄዎችን በመስራት ይሄንን በስፋት ለመስራት አቅደን ያለነው ይሄን ደግሞ እየሰራን ያለነው ማለት ነው።